እንዴት ናችሁ? ሰላም ነው አለን። ብዙ ጊዜ የታዘባችሁ ከሆነ አንዳንድ ሰዎች ብቻቸውን ታዋቸዋላችሁ። በቃ ብቻቸውን ናቸው። ሰው አይፈልጉም። ከሰው ጋር መቀላቀል ሳይፈልጉ ሳይሆን መርጠው ነው ብቻቸውን መሆን ይፈልጋሉ። በብቸኝነት ውስጥ ብዙ ነገር እንዳለ ታውቃላችሁ። ያን ስላችሁ ሰው ሽሹ፣ ሰው እንዳትቀርቡ እያልኳችሁ አይደለም። ሰው መጣ ነገር መጣ የሚባል አባባልም ግን እንዳለ ማወቅ መቻል አለባችሁ። ከተፈጥሮ ብዙ መማር መቻል አለባችሁ። እኔ ብዙ ነገሮችን የተማርኩት ከተፈጥሮ ነው። እግዚአብሔር ይመስገን። ብዙ ጊዜ ደጋግሜ ስላችሁ ሰምታችሁ ከሆነ በተቻላችሁ አቅም ልጆቻችሁ ሲያድጉ የተሻለ ንቃተ ህሊና እንዲኖራቸው ከ7 ዓመታቸው ጀምራችሁ ስለ ህይወት ስለ ሁሉ ነገር መከሯቸው፣ አስተምሯቸው የምላችሁ ለዛ ነው። ምክንያቱም ወደ ተቀረው ዓለም ሲቀላቀሉ ነገሮች እንዴት ሆኖ መሄድ እንዳለባቸው ስለሚያውቁ አዲስ አሁንባቸውም በህይወታቸውም አብዛኛውን ጊዜ አቺቭ ያደርጋሉ። ብዙ ጊዜ እኔ እንደ ሲሳየለ ነገሮችን ከየት ተማርክ ብትሉኝ ከተፈጥሮ ነው። በ7 ዓመቴ ማንም ቁጭ አድርጎ የመከረኝም ያስተማረኝም የለም። ነገሮችም አልፈቀዱም። ምን ልላችሁ ብዬ ነው፣ ብዙ ነገር የተማርኩት ከተፈጥሮ ነው። ለምሳሌ ሰልፍ ኤፊሽንት የሚባለውን ከማን መሰላችሁ የተማርኩት? እኔ ከንስር ነው የተማርኩት። ንስርን ተመልከቱት። ንስርን አይቼ አጠገቡ ሌላ ጓደኛ አይቻለው የሚለኝ ካለ እኔ ልቀጣ። ንስር እንደምታውቁት ከላይ ሆኖ ወደ ታች መመልከት የሚችል የሚመለከትበት አይን ማግኒፊኬሽኑ ብታምኑ ባታምኑ አየር ላይ እየበረረ ታች ላይ የሚርመሰመስ ትል ማየት ይችላል። ንስር ያ ነው አንዱ ትልቁ እግዚአብሔር የሰጠው ስጦታ። ሌላው ምንድነው? ንስር አዳኝ ነው። ኦኬ፣ ንስር አዳኝ ስለሆነ ብቻውን ነው የሚንቀሳቀሰው። ጀማም አይፈልግም። በጣም በህይወታችሁ ሰልፍ ኮንፊደንስ መማር ካለባችሁ ከንስር ነው። ምክንያቱም የእሱን ተቃራኒ ደግሞ መጣላችኋለሁ። ንስር ወደ ላይ ወጥቶ ሲያንዣብብ ስራ እየሰራ ነው። ማንንም አይፈልግም፣ ከማንም ጋር ማያወራም። ልብ ብላችሁ ተመልከቱ። ንስርን ልድገምላችሁ። ከሌላ ንስር ጋር አይቻለሁ ካላችሁ ለጸብ ካልሆነ በቀር እኔ ልቀጣ። ንስርን ሁሌ ብቻውን ነው ሲበር የምታዩት። ምን ብያችኋለሁ? አዳኝ ነው። በዛው በተቃራኒው ደግሞ በጀማ በደቦ የሚያምን ብዙ አይነት እንስሳዎች አሉ። ከነዛው አጠገቡ ካለው ከበራሪ ውስጥ ማንን ላንሳላችሁ መሰላችሁ? በተለምዶ ጥንባንሳ ምንለው። ጥንባንሳ አይታችሁ ከሆነ ጥንባንሳ የትም በማንኛውም ቦታ ብቻውን አታገኙትም። ሁሌ ከጀማ ጋር ነው የሚንቀሳቀሰው። ዶንት ጌት ሚ ሮንግ፣ አንድነት ኃይል ነው የሚባለውን ፕሪንሲፕል እዚህ ጋር እየተቃወምኩ አይደለም። ግን መቼና የት የሚለውን አንድነት ኃይል ነው የሚለውን ነገር ማወቅ መቻል አለብን። ግን ሁሉም ቦታ ጀማ ያስፈልጋል ማለት አይደለም። ጥንባንሳ አድኖ አይበላም። አንዱ አድኖ በልቶ ጨርሶ ጥሎ የሄደውን ነው የሚገርበው። ቴክኒካሊ ምን እያልኳችሁ ነው? ጥንባንሳዎች በባህሪያቸው አድኖ አይበሉም። የታደነ መጨረሻ ላይ በልቶ የቀረ የሚለቃቀሙ ፍጡሮች ናቸው። የጥንባንሳ ባህሪ ያላቸው ሰዎች መጨረሻቸው ይሄ ነው። ስለዚህ በህይወታችሁ ምን ጊዜ መሆን ያለባችሁ ምንድን ነው? ንስር ነው። ከህይወት ሚስጥር ውስጥ አንዱ መነግራችሁ ምንድን ነው? በተለያዩ አጋጣሚዎች በደቦ በጀማ ሰብሰብ ብለው ነገር ሲፈልጓችሁ ወይም የሆነ ነገር ሲያደርጓችሁ የምታዩቸው ሰዎች አብዛኞቹ የራሳቸው የሆነ ሰልፍ ኤፊሽንት ወይንም ሰልፍ ኮንፊደንስ የላቸው። ዳስ ዋይ በግላቸው በውስጣቸው ዊክ የመሆን ወይንም እርባናቢስ የመሆን ስሜት ስለሚሰማቸው የግድ አጠገባቸው አንድም ይሁን ሁለት ሰው ሊያስከትሉ ይችላሉ። ቢኮዝ በብቸኝነት ውስጥ ብዙ ፍርሃት ውስጣቸው ይነግሳል። የጨዋታ ማሳረጊያ ምንድን ነው? አንዳንድ ሰዎች ብቻቸውን ሆነው ስታዩቸው ጓደኛ አጥተው ሳይሆን ብቻቸውን መሆን ስለመረጡ ነው። ተረዳዳን? ፔስ